አንዳንድ ጊዜ ልክ የሆነ ነገር ልታገኙ ስትሉ ስራም ይሁን ፕሮጀክት ውጤት ልታገኙ ስትሉ ልክ መጨረሻው አካባቢ ፍርሃት የሚለቁባችሁ ሊያበላሹባችሁ ቀዳዳ እየፈለጉ ነው። ፍርሃት የሚለቁ መናፍስቶች ሪቢውክ አርጉት in the mighty name of Jesus። ይሄን ፍርሃት መታውት በሉት። የትኛውም በእናንተ አቅጣጫ የሆነ ውጤት ሊመጣ ሲል ፍርሃት ሴንስ ካረጋችሁ ምቱት፣ ስበሩት። ያለው በር እየፈለገ ነው ያለው ማለት ለሰይጣን እድል ፈንታ አንሰጠው። ሊያስጠነቁል ሰው ሲሄድ ጠንቋይ ጋር ይሄድና ሪፖርት ያቀርባል አይደል? እቺን ነገር እንድትጠነቁልልን ይሄን ነገር እንድትነግረን ይላል። ያንን ነው የሚጠነቁሉለት። እናንተ እኮ የእግዚአብሔር ነብይ ጋር ነው የመጣችሁት። አንድ ተራ ደብተራ ባጋንንት መንፈስ የሰውን ህይወት ካበላሸ እኔ ተንብዬ የእናንተ ህይወት ይስተካከላል፣ የእናንተ ታሪክ ይስተካከላል። ኔጌቲቭ ሟርትን ባሟረቱባችሁ ፈንታ እንደ እግዚአብሔር ነብይ በኢየሱስም በረከታችሁን ጠራው፣ በረከታችሁን ጠራውት በኢየሱስም። አታልፉም ባሏችሁ የትኛውም ኬላ የሚያስቆማችሁ የለም ብዬ ተነበይኩኝ በኢየሱስ።